ሰላም መልካም እባላለሁኝ። ዛሬ ደግሞ አዲሱን ሞዴላችን ቴስዋኑን ስዋፒንግ ሲስተም የሚጠቀመውን ባይክ አብረን እናያለን። ከጎማው ስንጀምር ጎማው የፊቱም የኋላውም 17 ኢንች ጎማ ነው እና ብሬክ ሲስተማቸው ደግሞ ዲስክ ታይፕ ነው የሚጠቀሙት። በተጨማሪ ደግሞ ስዋፒንግ ባትሪው እዚህ ጋር ነው ያለው። በተጨማሪ ደግሞ ሚድ ድራይቭ ሞተር ነው የሚጠቀመው ማለት በቼን ነው የሚሰራው ጎማው እንደ ሌሎቹ እንደ ስኩተር ታይፖቹ ሀብ ሞተር አይደለም። ይሄ ቼን ታይፕ ነው የሚባለው። ወደዚህ ደግሞ ስንመጣ ባልተለመደ መልኩ ከሌሎቹ ባይክ ለየት የሚያደርገው ነገር እዚህ ጋር ሰፊ የሆነ ስፔስ አለን። ስልካችንን ማስቀመጫና ቻርጅ ማድረግ ያለው ወደዚህ ውስጥ ስር ማለት ነው። ባይኩን ከማስነሳታችን በፊት ባትሪያችንን በስነ ስርዓቱ መሰካቱን እና በአግባቡ መሰካቱን ቼክ ማድረግ ይኖርብናል። በተጨማሪም ደግሞ የፊቱን ጎማ እና የኋላው ጎማ አየር በስነ ስርዓቱ ማለት በተባለው ልክ መሞላቱን አስነሳበት ሰዓት ላይ ባይኩን እንዴት መጠቀም እንዳለብን አብረን እናያለን። በመጀመሪያ በግራ እጃችን ላይ የኋላ ብሬክ አለ፣ በቀኝ እጃችን ላይ ደግሞ የፍሮንት ብሬክ አለ። ምንድነው በግራ እጃችን ላይ ኮምቢኔሽን ስዊች አለ፣ በሌፍትም እንደዛው ነው። የግራ እጃችን ላይ ሃይ ቢም እና ሎ ቢም አለው፣ ሌፍት እና ራይት ተርን ሲግናል አለው። በተጨማሪም ደግሞ ሆርን እንጠቀማለን። ሄድ ላይት ማብራትና ማጥፋት ስንፈልግ ደግሞ በስተቀኝ በኩል ያለው መጠቀም እንችላለን። ማርሽ ደግሞ መቀየር ስንፈልግ አንደኛ ማርሽ፣ ሁለተኛ ማርሽ በስተቀኝ በኩል አለ። ሃዛርድንም በዛው በኩል እናገኛለን። ዲስፕሌው ላይ ደግሞ ኪሎ ሜትር ፐር አወር አለው እና የባትሪያችንን ምን ያህል ፐርሰንት እንዳለው ማየት እንችላለን። በተጨማሪም ደግሞ ቴምፕሬቸር አለው። ለምሳሌ የሞተሩ አለ፣ የሚድ ሞተሩ የባትሪ ቴምፕሬቸር አለ፣ የኮንትሮለር ቴምፕሬቸር አለ እና ምንድነው የተጓዝነውን ኪሎ ሜትር ማየት እንችላለን በዚህ። ስለዚህ ባይካችን አሁን ተነስቷል እና ምንም አይነት ድምጽ የለውም። ያ ማለት ድምጽ የለውም ማለት አልተነሳም ማለት አይደለም እና ባይካችን አሁን ሬዲ ነው። ስለዚህ ባይኩን ስንጠቀመው አሁን ምንም አይነት ድምጽ ስለሌለው ምንም አደጋ ላያችሁ ላይ እንዳያስከትልባችሁ ራሳችሁን እየጠበቃችሁ መንቀሳቀስ ይኖርባችኋል እና ትሮትል በምናደርግበት ሰዓት ላይ ለምሳሌ ዲስፕሌው ላይ ራሱ ያሳየናል ማለት የጎማውን ፍጥነት የባይኩን ፍጥነት ራሱ ያሳየናል። ባይኩን ነርተን ስንጨርስ ደግሞ በሳይድ ስታንድ በምናቆምበት ሰዓት የፓርኪንግ ሞድ ይገባል እና ያ ማለት ዲስፕሌያችን ላይ ፓርኪንግ ሞድ ያሳየናል። ልክ እንደዚህ ማለት ነው።